በባህሩ ዓለም ትልቁ ውጊያ የሚደረገው በማንና በማን መሃል ይመስላችኋል? ባላቸው ግዝፈት አንጻር በአሳ ነዋር መሃል የሚደረግ ይሆናል ብላችሁ ታስቡ ይሆን? ግን አይደለም። በኪለር ዋይልና በታላቁ ነጭ ሻርክ መሃል የሚካሄደው ውጊያ በባህሩ ከባዱ ውጊያ ነው። ባህሩ ደም በደም እስኪሆን ድረስ ላስጨራሽ ፍልሚያ ያደርጋሉ። እስከ ቅርብ ጊዜ ድረስ ነጭ ሻርክ የባህሩ ንጉስ አዳኝ ተደርጎ ይታሰብ ነበር። ሳይንሶችም ጭምር እንዲህ ሲያስቡ የነበሩ። ምክንያቱም የኦርካዎችን አስፈሪ አደን በስርዓት ባለመረዳታቸው ነው። የሻርኩን ጥርሶች ፍጥነት፣ አደገኛነት አይተው ንጉሱ እሱ ነው ይሉ ነበር። በኋላ ግን ነጭ ሻርኮች ሙሉ በሙሉ ሳይበሉ ጉበታቸው ብቻ ተበልቶ በየቦታው ሙቶ መገኘት ነገሩ አጠራጣሪ ያደረገው መጣ። ማንም ይገላቸው ሌላ የሳይንቲስቶችን ስራ። ከብዙ ክትትል በኋላ በኦርካና በነጭ ሻርክ የታየው ግብግብ ነገሩ ግልጽ እየሆነ መጣ። ኦርካዎችን ያን አደገኛ ሻርክ የሚጥሉት በማቀድና በማሰብ ቀለል አድርገው መሆኑን ተደረሰበት። ኦርካዎች እንደ ሰራዊት በቡድን ነው የሚንቀሳቀሱ። ነጭ ሻርክ ማጥቃት ሲፈልጉ በፍጥነት መብረቃው በሆነ ጥቃት በጎን በኩል ነጭ ሻርኩን በኃይል መጥቶ ይጥሉታል። ዝም ብሎ መምታት ብቻ አይደለም፣ የተጠናና ሸባ የሚያደርገው ቦታ ለይተው ለመምታት ይሞክራሉ። ከተሳተ ከባድ ውጊያ ይደረጋል። ታላቁ ነጭ ሻርክ ባለው አቅም ከባድ ጉዳት ሊያደርስባቸው ይችላል። በትክክል ካገኙት ግን ሻርኩ ሸባ ይሆናል። ተገልብጦ ምንም መንቀሳቀስ፣ መዋኘትና መከላከል የማይችል ራሱ ይስታል። ከዛ ጉቦቱን ብቻ በልተው ይጥሉታል። ታላቁ ነጭ ሻርክ ባለው ብቻው የመንቀሳቀስ ተፈጥሯዊ ባህሪ በኦርካዎች እንዲሸነፍ ያደርገዋል።